ይሄንን ጸጉር ያምርብኛል አያምርም እንደናንተ ትችዋለሁ መጨረሻ ላይ አሳያችኋለሁ። ሹሩባዬ እንዴት ነው ወገን? እዚህ ቲክቶክ ላይ ሁሉም እንደዚህ ነው የሚሰሩት ሀፍ ዊግ ለማስተዋወቅና እንዴ ለምን እኔስ አልሞክርም ለምን ይቅርብኝ ብዬ ግን አያምርም አሰራሩ አልችልም ሹሩባ መስራትና ግን ምንም አይል። እናንተ ጸጉር የቀን አደገ ጌታን ነው የሚላችሁ እና የኔ ጸጉር እንደዚህ አድርጎ አያውቅም። አንደኛ ነገር ቴኬርም አላረግም የኔ ችግር ነው። ግን አሁን ላይ ወገን ጸጉሬን እሳት ምናምን አይነካውም ተሰርቼ ማላቀም። አስባችሁታል? ቅባት ደግሞ ብቀባ በዚህ ላይ እንዴት አባቱ እንደሚያድግልኝ። አይ ጸጉሬን ግን በድየዋለሁ። ለማንኛውም አሁን ስለ ጸጉር ስለ ራሴ ጸጉር ላወራ ዛሬ አይቼ ወደድኩትኝ ሲያስተዋውቁት አይቼ ማለት ነው። እኔ ግን ባይኔ ሳይ አልወደድኩትም። ጸጉሩ አሪፍ ነው በውሃ ምናምን አድርጌ አበጥሬው ምናምን አየውኝ። እንደዚህ በጣም በቀጫጭን ፍሪዝ አልወድም፣ በጣም ነው የሚደብረኝና እንደ ሰው እንትን ይለያያል። በርግጥ አንድ ሰው የሚወድ ሰው አለ፣ እኔ አልወድም እንደዚህ አይነት ቀጫጫ ፍሪዝ በጣም ነው የሚደብረኝ እና የሆነ ዝርግት ያለ በቃ ልቅቅ ያለ ፍሪዝ ነው የምወደውና አረ ነው ይሄንን ይመስላል። ከለሩ እንዴት ነው አላቅም። በቃ እኔ ግን ወዳችሁታል ወገን? እናንተ ንገሩኝ እስቲ፣ ከእናንተ መስማት ነው የምፈልገው። ያ ይሄን ይመስላል። ቃላት አጠረኝ እኮ ለማውራት ራሱ ደስ ያለኝ አንድ ምንድነው ማጥበብ ትችላላችሁ ምናምን አይወርድም፣ በጣም ሰኪር ማለት ትችላላችሁና በጣም እሱ ነገሩ ደስ ብሎኛል። ከለሩ ምንም አይልም። እኔ ከለሩን እንደዚህ አይነት ከለር ብዙም ከኔ ፊት ጋር አይሄድም መሰለኝ፣ ከኔ ጋር ብቻ በአጠቃላይ ከኔ ጋር አልሄድም። ግን የጸጉሩ ማቴሪያል አሪፍ ነው፣ ኳሊቲው በጣም ቆንጆ ነው። ውሃ ውስጥ ምናምን አድርጌው በደንብ አበጥሬዋለሁ፣ አያያዝም ምናምን ነገርና አሪፍ ነው። እንደዚህ አይነት ከለር የምትወዱ ሰዎች ካላችሁ ለእናንተ ነው። እኔ ግን ከኔ ፊት ጋር እየሄደ አልመሰለኝም። እንዳልኳችሁ ውሃ ምናምን አድርጌበት አይቼዋለሁ፣ አበጥሬው አሳያችኋለሁ። ግን የእናንተን ኮሜንት ፈልጋለሁ። አሪፍ ነው አይደለም? ካልሆነ ወደ ኢትዮጵያ ልከዋለሁ። አመሰግናለሁ። ባይ